ባላደራው አደራ መቀበል ሊያቆም መሆኑን በፌስቡክ ገጹ ላይ አሳወቀ። እንደሚታወቀው ሰሞኑን ባላደራውንና መልእክተኛውን በተመለከተ በማህበራዊ ሚዲያ የተሰራጨው ዜና የብዙዎችን ልብ የሰበረ ንዴትና ቁጭትን ያስከተለ ሆኗል። ምንም እንኳን ባላደራውም ሆነ መልእክተኛው ነፃ መሆናቸው ቢረጋገጥም ባላደራው ግን ሐዘኑን ለመቋቋም የሚያስችል አቅም እንዳጣ የሚያመላክት መልእክት ጽፏል። ሁለቱም በበጎ ስራ ላይ ተሰማርተው የብዙዎችን እንባ ያበሱ፣ ተመልካቹንም በደስታ እንባ ያስነቡ፣ በመልካም ስራ አርአያ የሆኑ ልበቀና ወጣቶች ናቸው። ታዲያ ባላደራው እንዲህ የሚል መልእክት በፌስቡክ ገጹ ላይ አስፍሯል። የባላደራው ወዳጆች የከበረ ሰላምታዬ ባላችሁበት ይድረሳችሁ። ከሁሉ አስቀድሜ እኔን ከሁላችሁም ትንሹን ሰው ይህንን ሁሉ ጊዜ እንዳገለግል እድሉን ስላገኘው ፈጣሪን አመሰግናለሁ። ሰሞኑን እዩሃ ሚዲያ ላይ አንድ አባታችን በተናገሩት ንግግርና ባያችሁት ቪዲዮ ግራ እንደተጋባችሁ አውቃለሁ። በዚህም ከሀገር ውስጥም ከሀገር ውጭም ያላችሁ ብዙዎቻችሁ መልስ እንድሰጥበት ስትጠይቁኝ ነበር። ያው ባለፈው እዩሃ ሚዲያ ላይ ቀርቤ በሰጠሁት ቃለ መጠይቅና ትናንት በተለቀቀው ቪዲዮ እናንተ ራሳችሁ ሙሉውን አይታችሁ እውነቱ ማን ጋር እንዳለ እንደተረዳችሁ ተስፋ አደርጋለሁ። በተደጋጋሚ እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት በጣም ያማል፣ ተስፋም ያስቆርጣል፣ ልፋትንም መና ያስቀራል፣ እምነትንም ይሸረሽራል። ሰው ባልሰራው ወንጀል ተከሶ ሌባ ተብሎ ቤተሰብ ወዳጅ አንገት ሲደፋ ማየት እንዴት ልብን ይሰብራል መሰላችሁ። ከዚህ በታች ያለውን ጽሑፍ እጅግ በጣም በከባድ የተስፋ መቁረጥ ስሜት ውስጥ ሆኜ ነው የምጽፈው። ወዳጆቼ ከራሴ ጋር ብዙ አስቤ አውጥቼና አውርጄ ይህን ለማድረግ ወስኛለሁ። ስለሆነም በሀገር ውስጥም በውጭም ያሉ ልበቀና መልካም ሰዎች እርዳታ ለሚያስፈልጋቸው ሰዎች አድርስ ብለው ልከውኝ፣ ነገር ግን በስራ መደራረብና በግል ጉዳዮች መብዛት ምክንያት እስካሁን ያላደረስኳቸውን በእጄ ያሉ በርካታ አደራዎችን እርዳታ ለሚያስፈልጋቸው ሰዎች አድርሼ እስከምጨርስ ድረስ ብቻ በእርዳታ ስራዎች ላይ የምሳተፍ መሆኑን እየገለጽኩ ከዛሬ 25 ሁለተኛ ወር 2018 ቀን ጀምሮ ግን ምንም አይነት አደራ ወይም ለእርዳታ የሚውል ገንዘብ የማልቀበል መሆኑን ለማሳወቅ እወዳለሁ። እስካሁን በነበረን የረጅም ጊዜ ቆይታ ሳላውቅ በስህተት አውቄም በድፍረት ካስቀየምኳችሁ ወይም ካስከፋዋችሁ ከልቤ ይቅርታ ጠይቃለሁ። በእርዳታው ስራ ላይ ትልቅ ህልም ነበረኝ። ያን ህልሜን ማሳካት ባለመቻሌ በራሴ እያዘንኩ ህልሜን ተስፋ አድርጋችሁ በጉጉት ስትጠብቁ ለነበራችሁ ወዳጆቼ ይቅርታ ጠይቃለሁ። በመጨረሻም በዚህ ጉዳይ እስከዛሬ ድረስ የእኔን ማንነቴንና ምንነቴን ሳታውቁ አምናችሁኝ ብቻ ገንዘባችሁን ለተቸገሩ ወገኖች ስትልኩ የነበራችሁ፣ ከጎኔ ሆናችሁ አይዞህ በርታ ስትሉኝ የነበራችሁ፣ በኔ እምነት ኖሯችሁ እሱ እንደዚህ አያደርግም ብላችሁ ስሜን ከሚያጠለሹ ሰዎች ጋርና ከህዝቡ ጋር የተሟገታችሁ፣ አልፎም ስለኔ በሚዲያ ወጥታችሁ የመሰከራችሁ፣ በስልክና በመልእክት መልካም ምኞታችሁንና ሐሳባችሁን ያጋራችሁን ሁላችሁንም እጅግ በጣም ከልብ አመሰግናለሁ። ፈጣሪ አክብርልኝ። ባላደራው